ተመልከቷቸው እስቲ እኒን አረጋዊ ጳጳስ ታቦት ቆሞ እንዲህ ስቅስቅ ብለው የሚያለቅሱት ለምን ይመስላችኋል? ዘማሪ ስለሌለ ወይም ሰባኪ ጠፍቶ አይደለም፣ ሰላም ስለሌለ። ተመልከቷቸው አባ ገብረ ኪዳንን አውደ ምሕረት ላይ ስቅስቅ ብለው ሲያለቅሱ ለምን የሚያለቅሱ ይመስላችኋል? መሐሌት ቅዳሴ ሰዓታት ስለታጎለ ስላልተቀደሰ አይደለም፣ ሰላም ስለሌለ። ተመልከቷት እቺንም እህታችንንም ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ቤቴን መቆጣጠር አቅቶኛል። ፓርላማ ላይ ጠቅላይ ሚኒስትሩ ባለበት ራሷን መቆጣጠር እስኪያከታት ድረስ ስቅስቅ ብላ ያለቀሰች የነበረው ለምን ይመስላችኋል? ሰላም ስለሌለ። ምንም ነገር እዚህ ሀገር ላይ እዚህ ዓለም ላይ ልናደርግ የምንችለው ሰላም ሲኖር ነው። እጅግ ያሳዝናል። ወጣቶች ከቤተ ክርስቲያን ሳይቀር እየታፈሱ ገንዘብ እየተጠየቀባቸው ነው እና በጣም ወሳኝ ሀገራዊ የሆኑ ጉዳዮች አሉ ቪዲዮችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ዛሬ በዓል ነው፣ እንኳን አደረሳችሁ። ወቅታዊ ጉዳዮች ላይ በጣም እናተኩራለን ዛሬ። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም ምን ቦታኝ እኔ ለዚህ ተዘብዝፎ ለሚያዘኝ እኔ ደሜን ማፈሰው ምን አገባኝ? ለየትኛው ወራሪ ጠላት ነው ይሁላ መሰለ። እንዲሁም ወጣቱ አንድ ትልቅ የሆነ ድምጽ እያስተጋባ ይገኛል በዚህ ሰዓት። ምንድነው እሱም? ፖለቲከኞች ወይ የራሳችሁን ልጆች ላኳቸው አስቀድማችሁ። ኢትዮጵያን መታደግ የፈለገ ኃይል እነዚህን ተቋም ለምንድን ነው ታዲያ አንተ ልጆች ማትልካቸው? የሀብታም ልጆችና የፖለቲከኛ ልጆች እዚህ ጦርነት ላይ በሙሉ ቢሳተፉ ትላልቅ የመከላከያ ሰራዊት አባላትም ጭምር የተናገሩትን ቪዲዮ በጣም ወቅታዊ ቪዲዮ ይዤላችሁ መጥቼ እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ፣ ለችግራችሁ ፍቱ። አሁንም በሚሊዮኖች የሚቆጠሩ ኢትዮጵያውያን ደም እንዳይፈስ ከፈሰሰ በኋላ ከማልቀሳችን በፊት ማድረግ ያሉብን ነገሮች ነው የምናወራው። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ እኔ በጣም ያሳዘነኝ በውስጥ የተላከልኝ አንድ ቪዲዮ መረጃም አለኝ። ኦሮሚያ ክልል እናቶቻችን ልጆቻቸው ሲነጠቀባቸው የሚያሳይ ቪዲዮ ነው። እሱንም እንመለከታለን። ጠቅላይ ሚኒስትሩ ጋር በነበረ ስብሰባ ፓርላማ ላይ ምን እንደተፈጠረ የጠቅላይ ሚኒስትሩ ንግርም ይዤላችሁ መጥቻለሁ። እውነት ልጆች አላቸው። ብቻ ቀጥታ ወደ ቪዲዮ እንገባለን። እስቲ በጣም ወሳኝ የሆነውን አንድ ቪዲዮ ላሳያችሁ። ለዚህ ሁሉ አፈሳ የተለያየ ቦታ ላይ እየሰማናቸው ላሉ አፈሳዎች ሁሉ ዋና መንስኤ የሆነውን አንድ ቪዲዮ ላሳያችሁ። 9 ድርጅቶች በጋራ አንድ ግንባር መስርተናል። የዚህ ግንባር አስፈላጊነት በዋናነት ጠላትን ለመጣል ነው። የመጀመሪያው ስራው ተመለከታችሁ። ድጋሚ ላሰማችሁ፣ በደንብ ስሙ። 9 ሆነን ጥምረት መስርተናል እያሉ ነው። 9 ድርጅቶች በጋራ አንድ ግንባር መስርተናል። የዚህ ግንባር አስፈላጊነት በዋናነት ጠላትን ለመጣል ነው። የመጀመሪያው ስራው ጠላት ብለው የፈረጁት አካል አለ። እሱን እኛ ፖለቲካ አንተንትንም፣ ግን ምን አይነት እልቂት እንዳሰበው አይታችኋል አይደል? የጦርነቱን አዝማሚያ 9 ሆነን ጥምረት መስርተናል ብለው በጣም አስጊ በሆነ ሁኔታ ነው እንግዲህ እየተንቀሳቀሱ ያሉት። ይሄ ነው የሚያሰገው። እና ከዚህ በኋላ ነው እንግዲህ ከዚህ ቪዲዮ ከዚህ ነገር በኋላ ነው እንግዲህ በቃ ኢትዮጵያ ውስጥ እዛ ትግራይም የተለያዩ ቦታዎች ላይ አፈሳዎች የተባባሱት። እነዚህ ወጣቶች እንግዲህ እንደኛ ህልም ያላቸው መኖር የሚፈልጉ ለእናቶቻቸው ለቤተሰባቸው መትረፍ የሚፈልጉ ሰርተው መለወጥ የሚፈልጉ ወጣቶች ናቸው እንግዲህ በግዴታ ወደ ጦርነት እየሄዱ ያሉት። እና ከጀርባ አይታችኋል አይደል? መሳሪያ ይዘው ነው እየጠበቁ ያሉት። አንዳንድ ሰዎች ኮሜንት ላይ ለምን አይሮጡም ሲሉ አይቻለሁ። ወዴት ትሮጣለህ አባቴ ይጠብሳል። በውስጥ የተላከልኝን ወደ በኋላ አካባቢ አንድ ጥብቅ የሆነ መረጃ ሳታዩ እንዳትወጡ። ቪዲዮውን ላይክ ያደረጋችሁ ሼር ያደረጋችሁ በጣም ይሄ ወቅታዊ ቪዲዮ ስለሆነ ብዙዎች ጋር እንዲደርስ ሼር ያደረጋችሁ እንድትከታተሉ ጋብዛችኋለሁ። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም።
ቤት ተቀምጦ ሰላም በዚህ መንገድ ሰላም ማረጋገጥ አይቻልም። ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ኢትዮጵያን መታደግ የፈለገ ኃይል እነዚህን ተቋማት ማጠናከር አለበት። ግልጽ ነው ለኢትዮጵያ ሕዝብ ያሰፈሰፈ ኃይል መኖሩ በግልጽ የሚነገር ነገር ስለሆነ በውስጥ ያሉንን ችግሮች በተቻለ መጠን በትብብር የሰው ሞት፣ አደጋ፣ መፈናቀል ቀንሰን ዋና ዋና ጉዳይ ላይ ብናተኩር ይሻለናል። ይህ ቪዲዮ ከዚህ በፊት በትግራይ ጦርነት ጊዜ ጠቅላይ ሚኒስትሩ የተናገሩት ነው እና አሁንም ዞረን ራሱ ጋር ደርሰናል። አሁንም በጣም በሚሊዮኖች የታየው ቪዲዮ ነው ይሄ ቪዲዮ የጠቅላይ ሚኒስትሩ ንግግር እና ወደ መከላከያ ግቡ ኑ ማለታቸው ይሄ ህገ መንግስቱም እንደሚፈቅድ እንትን አንብብ ያለው ጦርነት ካለ መንግስት ህዝቡን ተቀላቀሉ ማለት ይችላል የሚል ነገር አለ። እንደው ማፈስም ይችላል የሚል ነገር ህገ መንግስቱ ያስቀመጠው አይቻል እሱ እሰየው። ነገር ግን እርስ በእርስ መሆኑ ነው ችግሩ። እንደ ግብጽ አይነት ጠላት መጥቶብን ቢሆን እሺ ማናችንም አንቀርም፣ ቤተክርስቲያንም ባርካ እንደውም ትለቃለች። ግን እርስ በእርስ መሆኑ ነው። እዚህ ጋር አሁን የመከላከያ ሰራዊት አባላትም ያሉትን አሳያቸዋለሁ። ቆይ እጅግ ያሳዝናል። ወጣቶች ከቤተ ክርስቲያን ሳይቀር እየታፈሱ ገንዘብ እየተጠየቀባቸው ነው ተባለ። ይህ መረጃ አቅም እንዲኖረው ሸርና ፎሎ እያደረጋችሁ በሀገራችን በዚህ ሰዓት የወጣቶች አፈሳ እጅግ ተባብሶና ተጠናክሮ ይገኛል። በተለይም በሀገራችን በአዳማ በቢሾፍቱና በባህር ዳር ሁኔታው እንደተባባሰ እየተነገረ ይገኛል። ታዲያ በአዳማ ከመንገድ ዳር የታፈሱ ወጣቶች በፍየል ማቆያ መጋዘን ውስጥ ተቀምጠው ብር እየተጠየቀባቸው እንደሆነም ተነግሯል። በቢሾፍቱ ከታክሲና ከባጃጅ እያስወረዱ እየወሰዷቸው እንደሆነ እየተነገረ ሲሆን ታዲያ በቢሾፍቱ ከቤተክርስቲያን ቅጥር ግቢ ውስጥም ሳይቀር እየወሰዱ እያፈሷቸው ነው ተብሏል። ይኸውላችሁ አተ ና የት ይረሱ ምን ነው እስካሁን አመሸሽ? ና ፓትሮል ላይ ና ፓትሮል ላይ ምድር ና ምንድን ነው? ጓደኞቹ ናቸው። ምንድን ነው? ና ግባና ቁመት ቁም። ምንድን ነው አረማመድ የምን ሆነ? ሰልፍ ተምራል እንዴ? ጉዳይ ያለ ተኔ ጋር ታለ መናገር ነው። ያ መኪና ይታያል። ለግዳጅ እንፈልጋለን። ግባ። ግዳጅ ላይ ምን የምናደርግ? ከጠላት ጋር እየገጠምን ነው። ምን ጦርነት? አዎ። እና እዚያ ድረስ ምን አካሄደ? በዚሁ ለምን አንቺ መረታጣፊ አሁን እኮ የሳትኩት ነው የሚመስል ብለው ነው እንግዲህ በዚህን ያህል ልክ ነው አፈሳው እና ከቤተ ክርስቲያን ጭምር ቅድም መግቢያ ላይ ብያቸዋለሁ። ጸሎት፣ ዝማሬ፣ ስብከቱ፣ ማህሌቱ፣ ቅዳሴው ሰላም ሲኖር ነው ብያቸዋለሁና ከቤተ ክርስቲያንም ጭምር እያፈሱ ነው ማለት ነው። እና በጣም ያስፈራል። እግዚአብሔር የምንሰማቸው ነገሮች አሁን ልጆቹ ትንሽ እንደቀልድ አድርገው ያው በአርት መልኩ ያለውን ነገር ለመግለጽ ሞክረዋል እና ወጣቱ ምን ያህል ጭንቅ ላይ እንዳለ አሁን ምናይ ይሆናል። ነገር ግን ትላልቅ አሁን ጠቅላይ ሚኒስትሩ የተናገሩት ነገር ትላልቅ የመከላከያ ሰራዊት አባላትም የተናገሩትን አሳያቸዋለሁ። የትም እንዳትሄዱ ውድ ቤተሰቦች። በመጀመሪያ ግን የወጣቶችን ቪዲዮዎች ላሳያችሁ እስቲ እንመልከት። ውጊያው ማለት ነው በቲማቲም ቢሆን አልዋጋም። ይሄንን ወቅ ማንንም ብትሆን ማለት ነው ምን አገባኝ እኔ ለእናት ሀገሬም እናት ሀገር ማለት የአማራ ኦሮሞ ምን እንዲህ የምትዋጉት እንዳለ አንድ ላይ ተሰብስቦ ነው። እኛ ነን እናት ሀገር ኢትዮጵያ። ምን ቦታኝ እኔ ለዚህ ተዘብዝፎ ለሚያዘኝ እኔ ደሜን ማፈሰው ምን አገባኝ? ለምን ገደላት ገቡም ከፈለጋችሁ እርስ በርስ ይኸውላችሁ የምትፈላለጉ ሶስታችሁ እርስ በርስ መሪዎቹ ማለት ነው። እነዚህ እንደኛ የምታፍሱት ሳይሆን መሪዎቹ ተዋጉና ያሸነፈ ይምራልኛል። ምክንያቱም መቶ ለመብላት ነው። ምንም ይሄ እንትን የሚያስፈልግ ነው አይደለም። እንትና ይሁን ምናምን ነገር እኛ እንደዚህ ታሳቢ የለንም። ስለዚህ እርስ በርስ እንዲ መሪዎቹ እርስ በርስ ተገናኙና ተተኳኮሱ፣ ተጣሉ፣ ተገዳደሉ። ከዛ ያሸነፈው መጥቶ ይምራልኛል። ምን አገባኝ እኔ እንዴ
ለእናት ሀገር እዚህ ተዘብዝፋችሁ ለእናት ሀገር ማለት ገደል ግቡ ስትፈልጉ ደፋሮች። በጣም ወጣቱ መሮታል እኮ ለእናት ሀገር። ከውጭ ጠላት መጥቶ እኮ ቢሆን እኮ ችግር የለውም። እግዚአብሔር እኔ በመጽሐፍ ቅዱስም ያለ ነው። እንዴት ወንድሜ ላይ ጥይት ላንሳ? ያ ነው የከበደን። አሁን ያ ነው የከበደን እና ወጣቱ አፈሳው በዚህ ከቀጠለ ለምን ዝናቴ ጋር ሊጤን እያቦከው እሷን እያገዝኩ ለምን እዚህ አልኖርም? አሁን ለዚህ ላለችው ኢትዮጵያ ማለት ነው እንዲህ ወንድሙ ለወንድሙ ጋር ነው የሚዋጋው አይደለም። በቃላሽ በሾህ ራሱ አልዋጋም። እንዴ ዝናቴን እንደዚህ እየረዳው እዚህ ቤት ቁጫል። አሁን ደግሞ እንደምታዩት ጠጉሬን ተላጭቻለሁ። እንደ ሴት አሳድጌ በቃ ሴት ምን ቢያቅተኝ ሴት ማስመሰል አቅተኝ ሴት መሆን ነው ለዚህ ጊዜ የሚሻለው። አይ ወንድም ሴቶችንም ማፈስ እንዳይጀምሩ በዚህ ሁኔታ ከባድ ነው እና ወንድም ከወንድሙ ጋር መሆኑ ነው በቃ ያልተቻለን እና ብቻ ወጣቱ ሁሉም ነው አልዋጋም እያለ ያለው። የመከላከያ ሰራዊት ውድ ቤተሰቦቼ አልዋጋም ያሉ አሉ። እነሱን ማሳያቸዋለሁ። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ ባላሉ ፎሎ ላይክ ሼር አድርጉልኝ። አመሰግናለሁ። አረካሽኝ ወላሂ ለምን የሚቀሉት ልበል ሆ ስለመጪው ጦርነት ይላል። እኔ የምላችሁ ያው እንደተለመደው እንደ አመት በዓል ከፊታችን ጦርነት ዝግጅት ላይ ነን ያለነው እና ምን ሀሳብ መጣልኝ። እስካሁን ባለፉት አመታት በነበሩት ጦርነት በጣም ብዙ የደሃ ልጆች ዋጋ ከፍለዋል። ስለዚህ አሁን ደግሞ የሀብታም ልጆች ለሀገራችን ብዙ የከፈሉት ዋጋ ስለሌለ የሀብታም ልጆችና የፖለቲከኛ ልጆች እዚህ ጦርነት ላይ በሙሉ ቢሳተፉ በሁለቱም ወገን ያሉት የሀብታም ልጆችና የፖለቲከኛ ልጆች ከቻሉ ቤተሰቦቻቸውም አብረው ቢዘምቱና ሁለቱ ቢጋጠሙና የደሃው ልጅ ትንሽ ረፍት ቢያገኝ የደሃው ልጅ የሚያስብበት ቁጭ ብሎ ለምንድነው ሞቶ ብሎ የሚያስብበት ሰዓት ቢያገኝ ምን ይመስላችኋል? ለላችሁን አመጣጤ ቢኮዝ በጣም ብዙ ጊዜ አተኩሬ ሳይ የሀብታም ልጆች የተከፈለላቸው መስዋዕት ነው እንጂ ያለው የከፈሉት መስዋዕትነት የለም እስካሁን ለሀገሪቷ። ማንም የሞተ በጦርነት የሞተ የሀብታም ልጅና የፖለቲከኛ ልጅ የለም። እና ይሄን ነገር እስቲ ሼር አድርጉና አዳርሱት። መልስ እስቲ አሳውቁኝ ምን ይመስላችኋል? ብቻ እኔ ምን አገባኝ፣ እናንተ ከተመቻችሁ ይመች። ወጣቱ ነቅቷል። ከዚህ በፊት እንዳጃጃላችሁት አሁን ማጃጃል አይቻልም አባቴ። ወጣቱ ነቅቷል። ዘመኑ የመረጃ ነው፣ የኢንፎርሜሽን ነው። በስልኩ ኤቭሪቲንግ ማየት ይችላል እና በአስተሳሰብም ወጣታችን አድጓል። ድሮ ነበር አጃጅላችሁ ያንን ሁሉ በሚሊዮን የሚቆጠር ወጣት የጨረሳችሁት። አሁን ወጣቱ የሀብታም ልጆችን እና የፖለቲከኞች ልጆች ይቅደሙ እያለ ነው። አስቀድሙ መጀመሪያ የደሃ ልጅ እንዲር ከፈለጋችሁ እኛ እንድንዋጋ ከፈለጋችሁ ልጆቻችሁን ላኩ መጀመሪያ። ጌታዬ በሰራዊቱ ውስጥ ያለው የወታደሮች ቁጥር እየቀነሰ ነው። ምን እናድርግ? ሐሳብ አይግባ። በየቦታው ስራ የፈቱና ደሃ ወጣቶች ሞልተዋል። በግድ እየያዛችሁ ወደ ማሰልጠኛ ካምፕ ክተቷቸው። ወንድ ልጆቻችሁን በፍጥነት አስተረክቡ፣ ካልሆነ ሁላችሁንም እናስራችኋለን። እባካችሁ ልጆቻችንን አትነኩብን፣ እባካችሁ። ወንድ ልጆቻችሁን በፍጥነት እባካችሁ ልጄን ልቀቁልኝ፣ እሱ ብቻ ነው ያለውኝ። እባካችሁ ልጆቻችንን አትነኩብን። ምን አደረጋችሁ? ነገሩ እንዴት እየሄደ ነው? ጌታዬ ያዘዙንን ሁሉ በትክክል ፈጽመናል። ለእነዚያ ደሃ ወጣቶች ምስጋና ይሁንና በስልጣን ላይ ለዘላለም እኖራለሁ። ውጡ! በፍጥነት ወደ ካምፑ ግቡ። አባቴ እጅግ በጣም ደብሮኛል። ኦሆሆ የተወደደው ልጄ፣ አንተ እንድትደሰት ከተፈለገ ይህንን ዓለም ቢሆን አቃጥልልሃለሁ። ወደ ውጭ አገር ሄደህ ዘና ማለት ትችላለህ። የምትፈልገውን ያህል ገንዘብ እሰጥሃለሁ። እሺ አባቴ። የለም ካሁን በኋላ እንዲህ አይነት ነገር የደሃውን ልጅ እያስጨረሳችሁ ልጆቻችሁን ውጭ እንዲዝናኑ ራሳችሁ ውስኪ እየተራጫችሁ ለመኖር የለም ካሁን በኋላ። ልጆቻችሁን አስቀድማችሁ ላኩ። በየትኛው ወገን ያላችሁ ፖለቲከኛ የተባላችሁ ልጆቻችሁን አስቀድማችሁ ላኩ። ነፍስ እኩል ናት። የደሃም ነፍስ የሀብታምም ነፍስ የሀብታምም ልጅ ነፍስ የሁላችንም እኩል ናት። ካሁን በኋላ የሚበላ ወጣት የለም። ወጣቱ እንደ ቆሎ እየታፈሰ ነውና እኛውን ጦርነት ግርግር ምናምን መሩናል የሌለ ማለት ነው። አሁን እኛ የምንፈልገው በጎጃም ማር የትግሬ አምባሻ አድርገን በኦሮሞ ጠላ እየጠጣን ዘና ማለት ነው የምንፈልገው። ወጣቱ ማለት ጦርነት ግርግር ምናምን መሩናል። ይሄን አካውንት ነው ስትፈልጉኝ የነበራችሁ። አፈሳይቁ የሚለውን ፕሮፋይል አድርጉ። ጦርነት ይብቃን። ይመቻችሁ።
ያራዳ ልጅ ማለት ይሄ ነው። ወጣቱ ይሄ ነው በቃ። ምንም ፖለቲካ ምንም አልጠቀመንም እስካሁን ድረስ። ሰላምን ብቻ ነው የምፈልገው። ይኸው ተመልከቱ። ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባልን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለነው? ምን ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር ከአንድ ቦታ አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይቺ ናት የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ። የት ነው ያለነው አለ ወንድሜ። ሲኦል ውስጥ ነው ያለነው ልበል እኔ። ሲኦል ውስጥ ነው ያለነው አባቴ። ምንም ሌላ ስም የለም። ኢትዮጵያ ማለት ሲኦል ናት በዚህ ሰዓት። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል፣ በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ፣ ለችግራችሁም ፍቱ። ስለዚህ ይሄ እያንዳንዱ የኢትዮጵያ ወታደር ድምጽ ነው። በዚህ በ21ኛው ክፍለ ዘመን ምናልባት ጥቂት ዓለም ላይ ካሉት ህዝቦች እርስ በራሳችን የምንዋጋው በጣም በሚያሳዝን ሁኔታ አንዷ ኢትዮጵያ በየኮርነሩ አንድ ሰፈር ብቻ የቆመ ሳይሆን እኔ እንኳን በዚህ እድሜ የቀረኝ መንደር ያለ አይመስለኝም። ብዙ ቦታ ሄጃቸዋለሁ። መብራንን እንባዬ ሊመጣ ነው። ዓለም ላይ በጣም ጥቂት አሉ ከሚባሉ እርስ በርስ ከሚዋጉ ሀገሮች መሃል አንደኛዋ እኛ ነን። እንግዲህ ቅድስትና ንጽሕት ሀገር፣ የእግዚአብሔር ቤተ መንግስት፣ የእግዚአብሔር ማደሪያ፣ የቅዱሳን መኖሪያ ሀገር፣ የሃይማኖተኞች ሀገር የምትባል ኢትዮጵያ ጥሩ ኑሮ ከሚኖርባቸው ሀገሮች መካከል አንደኛ ይሁን ምንኛ የሆነ ነገር ብቻ የሚል ዜና ሰማው ማለት ነው። እኔ ኡጋንዳዬ ነኝ። በዚህ በሊቢያ የሚሰደደው ወንድሜ ቶጎዬ ነው። አሜሪካና ስዊድን የሄዱት ተጫዋቾችና ሯጮች የጠፉት ቡርኪና ፋሶ ናቸው። ስማ ይሄ ሌላ ኢትዮጵያ አለ እንዴ? አይን እጅ የሚል ቀልዳችሁን ታንዛኒያ ላይ ቀልዱት። ቅድም ብያችኋለሁ እኮ ሁሉም ሰው ቀዳዳ በቃለ መውጫ ቀዳዳውን እየፈለገ ነው። የአይጥ ቀዳዳ የመርፌ ቀዳዳ ቢያገኝ ለመውጣት ከኢትዮጵያ ለመውጣት በቃ ዝግጅቱን ጨርሷል። እግዚአብሔር ቻንሱን አላገኘም እንጂ እና በበረሃ መሄድ አለ ምን አለ በህጋዊም በህገወጥም በቃ ብቻ ከኢትዮጵያ ለመውጣት በቃ ሲኦል ብትሆን አይደል ገነት ኢትዮጵያ ገነት ናት። ከዓለም ሁሉ በቃ የተቀደሰች ሀገር ናት ትላላችሁ አንዳንዶች። ከሌሎች ሀገር የተሻለን ከሆነን ለምን ህዝቦቿ ካልተሰደድን ይላሉ። እና መሬት ላይ ያለው እውነታውን እናውረው። ውሸት ዝም ብለን እንትን አንበል። ወጣቱ እየተሰደነው ሲባል ይሄን ቪዲዮ አስታውሰኝ፣ ተመልከቱ ይሄን ቪዲዮ በስደት እንግዲህ
እመብርሃን ካንተ ጋር ትሁን ወንድሜ፣ እመብርሃን ካንተ ጋር ትሁን ወንድሜ። ካፕሽን ላይ ከታች ጽሁፉ ላይ ስደት ብሎ ጽፏል። እንግዲህ ያው እየተሰደደ ነው ማለት ነው። ራሱን በስደት የሚያጽናና ምን ያህል ብርቱ ወጣት ነበር። እውነት ሀገሩ ላይ መስራት አልቻለምና እየተሰደደ ነው። ድንግል ማርያም ካንተ ጋር ትሁን። አፈሳይቆ ምናምን ብዬ በሰራሁት ቪዲዮ ላይ እንደውም ታሽቃብጠው ምናምን ነገር የምትሉ ልጆች አላችሁ ማለት ነው። ያራዳ ልጅ ማሽቃበጥ እንደዚህ ከሆነ አሽቃባጭ ነው። እኔ የደሃ እናት አታልቅስ ነው። ሳይፈልግ መጥቶ እዚህ ጋር ለምን አይጠቅምም ነው ያሉት። ያለ ፍላጎቱ መጥቶ እዚህ ጋር አንድም ቀን ሊያገለግል አይችልም፣ አይጠቅምም ነው ያሉት። ደግሜ ይናገራሉ። እኛ ፈልገን ነው እየታገለን ያለነው። ከኛ አቅም በላይ የሚሆን ጠላት አንድም የለም እና ሀገሩ ላይ ወጥቶ በሰላም ገብቶ ካልገባ የት ሂዶ ሰርቶ ይኖር? ምርር ሲለው ስደት ሄደ። በየበራው እዛ እንደ ከብት ይታረዳል። ካሜራ ፊት ለፊት እንደ በግ የታረደ ደመከልቡ ነው ይቀራል። ፍትህ ብሎ እንኳን የሚጮህለት አንድም ሰው የለም። እና የሆነ ወጣ ለምን ታስጨንቋለህ? በሰላም ገብቶ በሰላም ይውጣ እንጂ ተውት እንጂ። በአደባባይ ቲክቶክ ላይቭ ላይ ወንድሙን ሲያርድ አይታችኋል? ሰሞኑን እየተዛወረ ያለን ቪዲዮ። አይ መድኃኒዓለም፣ አይ ኢትዮጵያ፣ በጣም ይዘገንናል፣ በጣም ይዘገንናል። ወንድሙን በአደባባይ አርዶት ነፍሱ አልወጣ ብሎ ከዛ ላይቭ ላይ ያሉ ሰዎች አረ ይሄ የበሬ ነፍስ ነው እንደ የያዘው በደንብ ቀጥቅጠው ምናምን ብለው ቀጥቅጦ ገደለው። ቲክቶክ ላይቭ ላይ ሰሞኑን ኢትዮጵያዊ ነው እንግዲህ ኢትዮጵያዊን እና በዚህ ያህል ልክ ጭካኔ የሚፈጸምበት ሀገር ናት ኢትዮጵያ። በዚህ ላይ ደግሞ ጦርነት እየመጣ ነውና ስለ ኢትዮጵያ በተደጋጋሚ እያወራሁበት ያለው ምክንያት በባለፈው ቪዲዮ መምህራችን መምህር ገብረመድህን ነው ኢትዮጵያ እንደ ሌሎች ሀገር ናት፣ ምንም የተለየ ነገር የላትም፣ እግዚአብሔር ሁሉንም እኩል ነው የፈጠረው፣ ኢትዮጵያም ከነዛ ማን ናትና የተለየች ሀገር አድርጋችሁ አትዩ ባሉበት ቪዲዮ ላይ አንዳንድ ሰዎች የተሳደባችሁ አላችሁ። መምህራችን በጣም ነውር ነው። ሲቀጥል ደግሞ አንዳንዳዎቻችሁ ኢትዮጵያ አይ መሬቱ እኮ ጥሩ ነው፣ መሬቱ ምናምን ጥሩ ነው፣ ግን ህዝቡ ነው የጨከነው፣ ህዝቡ ነው ክፉ የሆነው ያላችሁ አላችሁ። በመልካም ተረድቻለሁ። እውነት ነው፣ ክፋታችን በዝቷል። ነገር ግን ኢትዮጵያ ማለት እኮ ህዝቡ እኮ ነው። ውድ ቤተሰቦች እኛ እኮ ነው ኢትዮጵያ ማለት። ጋራ ሸንተሩ ተራራውማ ከዚህ ከኢትዮጵያ ያማሩ ገነት የመሰሉ ሀገራት እንኳን አሉ እና እንደዛ ያላችሁትን ኮሜንት አይቼ ነበርና ኢትዮጵያ ማለት እኛ ነን። አሁን እግዚአብሔር ደግሞ ሁሉንም እኩል ነው የፈጠረው። ባለፈውም ብያችኋለሁ። ሌላ ዓለም ላይ የተደረገ ኢትዮጵያ ያልተደረገ ምንም አይነት ክፋትና ምቀኝነት፣ በደል እንደውም በባሰ መልኩ እኛ ጋር ነው ያለው። እግዚአብሔር ትዕግስቱ ባያልቅ እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንባል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያስብ አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። የሰሞኑን ቪዲዮ ባታዩ ይሻላል። ቅድም ያነሳውላችሁን ቪዲዮ ቴሌግራም ላይ ባታዩት ይቻላል። በቃ ባታዩት ይቻላል። ቲክቶክ ላይቭ ላይ የተደረገ ነገር አዲስ አይደለም። እውነቱን ለመናገር ያው በቁም ሰው ሲቃጠል ኢትዮጵያ ውስጥ አይተናል። የ9 ወር እርጉዝ ሆዷ ተቀዶ እንኳን ለማድረግ ለመናገር ራሱ እንዴት ይከብዳል። መብራንን ሆዷ ተቀዶ እሷን ገለው ልጇንም እንደገደሉ እናውቃለን። እና ሃይ ኢትዮጵያ የአስራት ሀገር፣ የድንግል ማርያም ሀገር፣ የቅዱሳን ሀገር ድንቄም። ሰላም ቤተሰብ፣ ሚዲያው እንዳለ አፈሳ ነው። ለየትኛው ወራሪ ጠላት ነው ይህ ሁሉ አፈሳ? የፌደራል ፖሊስ ነው። የውጭ ወራሪ ጠላት እንኳን ቢመጣ እንኳን ወጣቶች
እንኳን ህፃናት ይቅሩና እናትና አባቶቻችን እንኳን ዝም አይሉ። በትክክል እናቴም ወገቧን አስራ ትወጣለች፣ አባቴም ጦሩን ይዞ ይወጣል። እሺ ታረለ የትኛው ነው አፈሳ? ለእርስ በርስ ጦርነት፣ ለሀገር ውስጥ እርስ በርስ የአንድ እናት ልጆች እኮ ነን። እዛና እዚህ ሆነን እየተተዋኩስን እየሞትን ያለን የአንድ እናት ልጆች እኮ ነን። እዛና እዚህ ሆነን እየቆሰለን ያለን። ፕሊዝ ኢትዮጵያ የእርስ በርስ ጦርነት ይብቃ ብላችሁ ሁላችሁም ይብቃ ብሉ። ፒስ ይመቻችሁ። የጥይት ድምጽ ማሰማባት ኢትዮጵያ ማየት እድሜ ልክ እንደኔ በጦርነት ነው ያደግኩት። የትግራይ ልጅ ነኝ። ህፃኑኝ አልጋ ስር ገባ እየተባልኩ ነው ያደግኩት። ከዛ በኋላም በልጅነቴ ወደዚህ መጣሁኝ። ከዛ በኋላ ያለውን ነገር ደግሞ ኢትዮጵያ ታሪክ ምናቀው ነውና የጥይት ድምጽ ማሰማባት ሞት ማይኑ በተለይ ሰው ሰራሽ የሆነ ሰው ኢትዮጵያውያን ከኢትዮጵያውያን ጋር የማይገዳደሉባት ኢትዮጵያ ማየት ፈልጋለሁና እዚህ ላይም ጭንቀቴ እንዲረዱኝ ይሄ እኔ ብቻ አይደለም የብዙዎች እንትን ነው ብዬ አስባለሁ። ባለፈው የመለስ 14ኛ ዓመት ባለረፍቱ የተከበረ ነበር። አንዳንድ ሰዎች ሲያከብሩ ማይቻለው። እቺ ቪዲዮ እንመልከት። አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ተራራ ከሌላ ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም። አንድ ህዝብ ከሌላ ህዝብ ግን የበለጠ ፍቅር ያሳድራል። ከህዝቡ ጋር ከመላመድ ጋር ተያይዞ ቋንቋውን፣ ባህሉን ከማወቅ ጋር ተያይዞ ስለዚህ የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለው። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያንን ህዝብ ለማገልገል የሚከፈል ዋጋ ነው። ተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ሞድ ከሆነ በተግባሬ ነው የሚገለጸው። ህዝብ ሞድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ ወይ አልከፈልኩም፣ ለመክፈል ዝግጁ ነኝ አይደለም። ያ ነው ማረጋገጫው። ይሄን ማለት ስለ ህዝብ ስለ አገር መዘፈኑ ነውር ነው አይደለም። ግጥም የሚጽፉትንም ለምን ጻፉ ማለት አይደለም። ነገር ግን በግጥሙ ብዛትና በዘፈኑ ብዛት ከሆነ የሚለየው ችግር አለው። ካጣን በኋላ ዋጋህን አወቅን፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው መለስ ዜናዊ ነፍስን ይማረው። እስከነ ክፋት እስከነ ሰራሃቸው ስህተቶችም ምናምንም በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። የሚተኩሰው እኔ የሚሞተው ወንድም የሚተኩሰው ከዛ የሚሞተው እዚህ ጋር ወንድሜን ገድዬ ጀግና ከመባል እድሜ ልኬ ፈሪ ልባል። እንደውም ፈሪ ነኝ በቃ። አዎ ፈሪ ነኝ በቃ። እንዴ ምንም እኛ እናሳዝናችሁም እንዴ? በጊዜያችሁ ይህች ሀገር ላይ ዘርታችሁ አጭዳችሁ ወልዳችሁ ከብዳችሁ ስታበቁ ልክ ስታረጁ ጦሩን ታውጃላችሁ እንዴ? በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ? የአማራ የኦሮሞ ሌሎች ስለምን ያልቅሱ? ለምን እንደ ሀገርኛ እናልቅስ? በቃ እኔ ጀግና መሆን አልፈልግም። በቃ እኔ ፈሪ ነኝ። ችግር ከቤት ቢመጣ መናዘዴ ቢታጣ ተዋዶ አደናይ ሊብያ አብየት በልዋ ትሰምዓላ ወደ ዓዚላ መለሊ غدي መንደሊ زعمنا زحازن زعربنا نزقف اي تزلفني لك بلا كدانا لك كدانا مدر كدانا سما ابيت بلوا تعالى ننقلي بعلا عدنا يسده معار لي معار لي نوكم قالوا معار لي እኒ ባይመጣም በብራን እኒ የትግራይ ተወላጆች ናቸው። እንግዲህ ስውራ ማርያም ወደ መተው ራሱ ጸሎት ሲያደርጉ ነበር። በስመ አብ ወልድ። አብዛኞቹ የሚገርማችሁ ነገር በቃ ቤተሰባቸውን ያጡ፣ እናታቸውን ያጡ፣ አባታቸውን ያጡ ምናምን
እህቶቻቸውን ልጆቻቸውን ያጡ ናቸውና ያንን ሳስብ ነው ያስለቀሰኝ። መብራንን ምን አለ ግን እግዚአብሔር ጨከነብን። በስመ አብ ወልድ በጣም ጨከነብን። እንዴት በጣም ስለማውቃቸው ነው። እኔ በጣም የዋ ናቸው በቃ ትግራውያን እና ያሳዝናል ህዝቡ በቃ ብታዩ በቃ ታች ያለው ህዝብ እንዴት እንደሚያሳዝን እና ያሳዝናል። ብቻ የእግዚአብሔር ዝም ማለት መጨከን ነው። እኔ ምንም እስካሁን ድረስ ያልተመለሰልኝ ክርስቲያኖች አይታደሩም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ የሚያወራሩ ናቸው። የስላሴ ልጆች ናቸው። ምስናችሁ እና ልጆቼ መና መልካም ሰርታችኋል። ትናንትና ሪፖርት ሲጠር የማደንቀው ሰው አለ። 50 ሚሊዮን ሰጥቶ ስሜን አትጥሩ ስላሴ ያውቁኛል አለ። የእኛ ምዕመን እንዲህ ነው ይወዳችሁ ቤተክርስቲያናችሁ ያሉት ያሉ ናቸው። እንዲህ ያሉ ናቸው። ከእግዚአብሔር ጋር እውቅና ያላቸው ናቸው። አሁንም ተመለስ የከፋ ሳይመጣ ናረ ባለፈው እንጦጦ ኪዳነ ምሕረት 30 ሚሊዮን ብር ሰጥቶ ስሜን እግዚአብሔር ያውቃል። አሁን በቅርቡ የሚገርማችሁ ነገር እግዚአብሔር ስሜን ያውቃል ብሎ ሄዶ ነው አንዱ ሀብታም አሉ እና የኛ ምዕመን በዚህ ያለክ ነው ወደ እግዚአብሔር የቀረበው። ያው ሁሌም እኮ ንጹህ አንሆንም እኮ የሰው ልጅ መቼም ንጹህ ሊሆን አይችልም። ንጹህ እግዚአብሔር ብቻ ነውና ጸሎታችን ያልተሰማው በቃ ንጹህ ስላልሆነ ኃጢያተኛ ስላልሆነ ምናምን ንጹህ መቼም አንሆንም እኮ። ንስሐ መግባት አለብን፣ መቅረብ አለብን። ነገር ግን ንጹህ መቼም አንሆንምና ንጹህ እስክንሆን ድረስ እግዚአብሔር ጸሎታችንን አይሰማም ከተባለ ከባድ ነው፣ በጣም ከባድ ነው። እውነት መቼም ነው በቃ ከችግር ማንወጣው ጸሎታችንም ከጣራ ማልፈውና እግዚአብሔር ቢሰማን አሁን ወቅቱ ነው ብዬ አስባለሁ። ብቻ አዲሱን ዓመት በጦርነት ከመያዝ እሱ ይጠብቀን፣ እሱ ይሰውረን። ብቻ ተስፋ አንቆርጥም እግዚአብሔር ላይ ተስፋ ቆርጠን ወዴት እንሄዳለን? የት መሄጃለን? በጣም ጥንቃቄ እንድታደርጉበት የምፈልገው አንድ መልእክት አለኝ። ምን መሰላችሁ? እሱም በሌሊት ቤተክርስቲያን የምትመጡ ሰዎች እባካችሁን ጥንቃቄ አድርጉ። ዛሬ እኔ የገጠመኝ ተጠንቀቁ። አፈሳም አለ። ስመጣ ሁለት ሰዎች መንገድ ላይ ከየት መጡ ሳልል ድንገት ብቅ ብለው ና ሲሉኝ እኔ መንገዴ ነው የቀጠልኩት። በእጅ ያስኩት ይህ በትር የምታዩት በትርና ውዳሴ ማርያም ብቻ ነበር። ከዛ ላ ሰዎቹ እየሮጡ ሲመጡ እኔም በጣም መሮጥ ጀመርኩ። ከፊት ለፊታችን የሩጫ ድምጽ የሰማው ሰው ባትሪ ሲያበራ ሁለቶቹ መሄድ ችለዋል። እኔ ከፊት ለፊት ባትሪ ያበራልኝ ሰውዬ ማን ይሁን ማን አላውቀውም። በጣም ደንግጬ ስለነበር አመሰግናለሁ ሳልለው ነው ቤተክርስቲያን ገብቼ ለእግዚአብሔር ምስጋናዬን ያቀረብኩት። እባካችሁን በምትመጡ ሰዓት ከቤት በምትነሱበት ሰዓት 2-3 ሆናችሁ መምጣት አለባችሁ። ካልሆነ ደግሞ ቤተክርስቲያን ማደር፣ ካልሆነ ደግሞ ሲነጋ መምጣት አለባችሁ። ይህ ካልሆነ ሌላ ነገር ይከሰታል። ጥንቃቄ መኖር አለበት። እግዚአብሔር ይጠብቃል፣ አዎ ይጠብቃል። ነገር ግን የኛ ጥንቃቄ ሲታከልበት ነው። እኔ ዛሬ እዚህ ጋር አታገኙኝም ነበር፣ ወይ ይገሉኛል ወይ የሆነ ነገር አድርገውኝ ነበር። ስለዚህ ይህን ቪዲዮ ለሁሉም ሰው እንዲዳረስ ላይክ፣ ሼር፣ ኮፒ ሊንክ በማድረግ አዳርሱልኝ። እግዚአብሔርንም ደግሞ በዚሁ አጋጣሚ በጣም አመስግኑልኝ። ኮሜንቱን በሙሉ እግዚአብሔር እንኳን አተረፈ፣ እግዚአብሔር ይመስገን ብላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። እግዚአብሔር አተረፈ። ጥንቃቄ ያስፈልጋል። እግዚአብሔር ይጠብቀናል ብለን ዝም ብለን ጉድጓድ ውስጥ አንገባምና ጥንቃቄ ያስፈልጋል። ለሊት ቤተክርስቲያን ስትሄዱ ጠዋትም ብትሄዱ ችግር የለውም። የሰሞኑ አፈሳ ለአንዳንድ የጸጥታ አካላት ጸዴ ቢዝነስ መንገድ ሆኖላቸዋል። ይሄ ቪዲዮ ለሚመለከተው አካል እንዲደርስ አድርጉልኝ። እንግዲህ መንግስት የዜጎችን ሰላምና ደህንነት ያስጠብቁልኛል ብሎ ያሰማራቸው አንዳንድ የጸጥታ አካላት ሁሉንም የሚመለከት አለ። አንዳንድ የጸጥታ አካላት ግን ነገርየውን እገታም እያስመሰሉት ነው። በዚህ ሰዓት ምንድነው መሰላቸው የሚያደርጉት ነገር የሆነ ቦታ ላይ ጭር ያለ ቦታ ላይ 2-3 ወር ደግሞ ብቻውንም ሊሆን ይችላል ሲሄድ የተገኘ ሰው ወከባ ምናምን ያለው ቦታ ላይ ይይዙትና ወደ ጣቢያ አይደለም የሚወስዱት እየታፈሰ እንዲሆን እንዲያስብ ያደርጉትና ቤተሰብ ጋር ደውሎ ገንዘብ እንዲጠይቅ ነው የሚያደርጉት። እና የሚጠሩት ገንዘብ 30,000-50,000 ብር ነው። አሁን ላይ እኔ ብቻ አይደለም ብዙ ሰዎችንም ቼክ ስላደረጉ የጸጥታ አካላት ሲታይ ሳይ በቃ ሰላም የሆነ መረጋጋት ነው የሚሰማኝ፣ የሆነ ነፃነት ሆኗል ሊሰማኝ የሚገባው። አሁን እንደዛ አይደለም። መንግስት እዚህ ነገር ላይ መስራት ባለበት ልክ ሰርቶ እነዚህ አካላት ላይ ተገቢውን እርምጃ መውሰድ አለበት ብዬ አምናለሁ። አሰራሩንም እነዚህን አካላት
ማኔጅ ለማድረግ የሚመች አሰራር ወደ ታች መውረድ አለበት ብዬ አምናለሁ። ለሚመለከተው አካል አድርሱልኝ። ተንበርክኬ ልለምናችሁ። ይኸው በኦሮሚያ ዙሪያ ለታፈሱ ላሉ ወጣቶች እባካችሁ ድምጽ ሁኑ። እንዴት ናችሁ የቲክቶክ ቤተሰቦቼ? ሰላማችሁ ይብዛ። ጌታን ይሄን ቪዲዮ አታሳልፉ፣ በእግዚአብሔር። ምክንያቱም ይሄ የድሃ ድምጽ ነው። ማስተላለፈው ቪዲዮ የድሃ ድምጽ ነው። ለምን ካላችሁ ኢትዮጵያ ውስጥ ቆይ መንግስት ለ12ቱ ክልል መሰለኝ መንግስት ያለን አይ ቲንክ ማለት ነው ወይም ለ11ዱን በስነ ስርዓት አስተዳድረው አንዱን ክልል የሚለቅ መንግስት አለ ብዬ ስለማላስብ ማለት ነው። ምክንያቱም እስቲ አሁን በዚህ ሰዓት ወጣቶች በጣም እየታፈሱ ነው። የት ነው ካላችሁ ኦሮሚያ አዲስ አበባ ድንበር ላይ ያሉ ኦሮሚያ ክልል ወይም ወለቴ ወይም ደግሞ ወደ አዳማ መስመር በጣም ወጣቶች እየታፈሱ ነው። ይሄም ደግሞ የታፈሱ ወጣቶች ባይዘይ በነፃ የሚወጡ እንዳይመስላችሁ ይታፈሱና ከሄዱ በኋላ ቤተሰብ ከገጠርም ይሁን ከአዲስ አበባም ይሁን ተደውሎለት ወደ ቦታው ይሄዳል። ወደ ቦታው ሲሄድ ልጄ እዚህ ነው ተብሎ ልጄ እዚህ ነው ብሎ ያለቅሳል። ከዛ በኋላስ ልጄ እዚህ ነው አው ከተባለ እንዴ 90 ሺህ ብር አለክ ይላል፣ 80 ሺህ ብር አለክ ይላል። እግዚአብሔር በነፃ የሰጠውን ልጅ አባት 80 እና 90 ሺህ ብር ያወጣ። በተለይ ኦሮሚያ ላይ የገዛ ልጁን ዳግም በገንዘብ የገዛ ነው። እግዚአብሔር በነፃ የሰጠውን ልጅ በገንዘብ የገዛ ነው። በጣም ታምር ነው። እውነቴን ነው የምላችሁ። ይሄንን ቪዲዮ እባካችሁ ኮፒ ሊንክ አድርጉ። ለደሃው ውስጥ ድምጽ እንሁን። በተለይ ለሚታፈሱ ለወጣቶቻችን ድምጽ እንሁን። እባካችሁ ልለምናችሁ። በቃ ይሄንን ቪዲዮ በተለይ ለደሃው ድምጽ ሁኑ። በተለይ ለወጣቶች ይኸው እግዚአብሔር ምስክር። በቃ ወይስ መንግስት የለም ነው እንዴ? መንግስት እኮ ኖርማሊ 11ዱን ያስተዳድራል። አንዱ ግን በገዛ ፍቃዱ ነው የሚተዳደረው ይመስለኛል። ካለ ደግሞ ኦሮሚያ ክልል ለሚታፈሱ ወጣቶች መንግስት የራሱን ድምጽ ያሰማ። እወዳቸዋለሁ። ሻሎ በጣም ልቤን የበላውን ወደ ፓርላማው ቪዲዮ ከማለፋችን በፊት በጣም ልቤን የበላውን የታፈሱ ልጆች ሲሸኙ እናቶቻቸው ያሳዩትን ነገር በውስጥ የተላከልኝ ያልኳችሁን ቪዲዮ እስቲ እንመልከት። ድጋሚ የመገናኘት ቻንሳቸው በጣም ዜሮ እንደሆነ ስታውቁ ሜቢ የመጨረሻ ሰላም እየተባባሉ ይሆናል እና ኢትዮጵያ አይታችኋቸው እንዳለ ድሃ እናቶች ናቸው። ባካችሁ ድሃ በስንት መከራና ስቃይ አይገርም ግን በስንት መከራና ስቃይ 9 ወር አርግዘው ለማሳደግ ያለውን መከራ ታውቃላችሁ። ወዲያ ሲገላበጡ ወዲህ ሲገላበጡ መከራቸውን አይቶ አሳድገው በቃ ልጄ ደረሰልኝ ሲሉ ለጦርነት መገበር ከዛን በአንድ ጥይት እኮ ስንት ዓመት አፈር ድሜ በልተው ከጪስ ጋር ከአመድ ጋር ሲንከባለሉ ለልጆቻቸው ሲሉ ብዙ መከራና ስቃይ እየታገሱ አልፈው ለጦርነት ሰጥተው በአንድ ጥይት በአንድ ሰከንድ አይደል ጥይት እሺ ምን ይባላል ይሄ የጦርነት አስከፊነቱ ይሄ ነውና በጣም እኔ ቪዲዮን አይቼ መጀመሪያ ተልጎልኝ አይቼ አልቅሼ አሁንም እዚህ ማለቀስኩ መብራንን
እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አረጉ? እኛን ለምንላቸው? እኛን ይጨርሱ። ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን፣ የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳንመታ ኦነግ ሸኔ ያሸንፎት ነው? ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጅግ መጀመሪያ ላወጣሁት የመናገር ሞራል ስላጣሁ ነው፣ ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ስለዚህ እኔ በስራ አጋጣሚ ብዙ ቦታ አይቻለሁ። ከአርቲስት ሃጫሉ ጀምሮ የተፈጠረው፣ ከዛም በፊት በሶማሌና በኦሮሚያ ክልል ሴቶች ምን እንደሆኑ ምን እንደደረሰባቸው፣ ይሄ ሁሉ የእርምጃ አወሳሳዳችን ደካማ ስለሆነ ይህን ማሸነፍ የሚያቅተው ኃይል አተን አይደለም። የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጥላትን እንዴት ነው የምንመክተው? እኔ መመለስ ካለበት ይሄ ነው። ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? ሰላም ሚኒስተር የቆየ ቪዲዮ ነው። በሚያሳዝን ሁኔታ ዞረን እዛው ላይ ነን። አሁንም የምትሉትን ነገር በሉ ብቻ በአንድ ቪዲዮ እስቲ ዛሬ ቪዲዮአችንን እንጨርስ። ከፊታችን አዲስም አመት እየመጣ አይደል? እቺን ቪዲዮ እንመልከት። የሚቀጥለው አመት የተስፋ፣ የጽድቅ፣ የይቅርታ፣ የንስሐ፣ የምህረት ዘመን እንዲሆን እመኛለሁ። ይሄ ነው አዲሱ ዘመን እንዲሆንልኝ የምፈልገው። አዲሱ ዘመን እንዲሆንልኝ የምፈልገው ካሁን በኋላ በኢትዮጵያ እናቶች እንዲያለቅሱ አልፈልግም። ካሁን በኋላ ያለ ዕድሜያቸው እግራቸው ተቆርጦ አይናቸው ፈርጦ እጃቸው ተቆርጦ በጦርነት ዳሽቀው መከራ የሚያው ወጣት አንፈልግም። አምላካችን ያን ያስወግድልን። ካሁን በኋላ ልጇ መሞት አለመሞቱን የምትጠብቅ መርዶ የምትጠብቅ እናት በኢትዮጵያ እንድትኖር አያስፈልገንም። አምላካችን ያንን ያስወግድ። ያ ደግሞ የሚሆነው እኛ እግዚአብሔርን ስናስቀድም ነው። አሜን 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 አሜን። ማይል ሰው እንዳይኖር አሜን። ማይል ሰው እንዳይኖር። ውድ ቤተሰቦቼ አንድና አንድ ተስፋችን አምላካችን ነው። ሌላ ፖለቲከኛ ወይም ሌላ ሰው የለም እና እግዚአብሔርን ተስፋ እናድርግ። ወዳችኋለሁ። ለሀገራችን ለቤተክርስቲያናችን ሰላሙን ያድላት። በመልካም ቪዲዮ በቀጣይ ያገናኘን። ዲያቆን ኃይለ ሚካኤል ነበርኩ። ቪዲዮን ለብዙዎች እንዲደርስ ወቅታዊ ስለሆነ አስፈላጊ ስለሆነ ለብዙዎች እንዲደርስ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም ቁም ነገሮችን የምናወራበት ቻናል ነው። ኦርቶዶክስ ቲዩብ ሀገራዊ፣ መንፈሳዊ፣ ዓለም አቀፋዊ ጉዳዮችንም እናይበት ቻናል ስለሆነ ሰብስክራይብ አድርጉ። በቀጣይ መድኃኔዓለም በቸር ያገናኛል። ልጅ ነኝና ለነፍሴ ነፍሷነሽ ለመንገዴ ፋና እንዳልጠፋ አምናለሁ። ያንቺ ልጅ